አንተ ጣፋ 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 ታው ግን አንተ ሰውዬ ይሄን ኤሌክትሪክ ስራልኝ ካልኩ ስንት ቀን ነው? አረ ታው ስራልኝ ታው እንዴ! እኔ እሺ በምን ልጠቀም? በምን ልስራ? እሺ እንደውም እኔ አንተን አልለማመጥም፣ ራሴ እሰራዋለሁ። ምን ችግር አለው? ቀዩን ከአረንጓዴ አረንጓዴውን ከቀይ አንድ ላይ ማሰሪያ ቅጠኝ መሰለ ይነችና ጣፋ ቦልቦላ አጥፋ ነፍሴ ጠፋ ነፍስ። ውድ ቤተሰቦቼ እንግዲህ እንደምትመለከቱት ይሄንን ቪዲዮ እየሰራሁላችሁ በጨዋታ መልክ አዋዝቼ የሰራሁት እንጂ ኤሌክትሪክ በሀገራችን በጣም ከባድ አስቸጋሪና መጥፎ ዘግናኝ ነገሮችን ያሳየን ነው። በጣም ነው ኤሌክትሪክ መፈራው። እዚህ ቀልዱ ላይ እንዳሳየኋችሁ አይደለም። ምን መሰላችሁ? በልጅነቴ ግፋ ቢል የ5ኛ ክፍል ወይ የ6ኛ ክፍል ተማሪ ሆነን አንድ ጓደኛችን ነበረች እና ሁልጊዜ ከትምህርት ቤት ስንወጣ እሷ ወደ ቤቷ ፈጥና ነው የምትሄደው። ምክንያቱም ቤቷ ቤተሰቦቿ ቶሎ ነይ ስለሚሏት ፈጥና ነበር ወደ ቤት የምትሄደው። እኛ ግን መንገድ ለመንገድ ስንጫወት፣ ስንሯሯጥ፣ ስንጓተት፣ ስንደባደብ ደብተራችንን አስቀምጠን በቃ የሆነ ያልሆነ ነገር ስንሰራ ከፈለግንም ኳስ ሁሉ እንጫወታለን። ዲሞ የሚባል አለ፣ 6 ቆርኪ ደርድረን የምንጫወትበት። ያንን ስንጫወት እሷ ግን ሁልጊዜ ቤቷ እየሮጠች ነው የምትሄደው እና አንድ ጊዜ ያው ትምህርት ሊያልቅ አካባቢ ነው፣ ግንቦት አካባቢ ነው። ኃይለኛ ዝናብ መዝነብ ጀመረ። ማለት ሰኔ ከመግባቱ ግንቦት አልቆ ሰኔ መጀመሪያ አካባቢ ነው ዝናብ ጀመረ እና ያቺ ልጅ እኛም ዝናብ ደበደበን ብለን ከኛ ቀድማ ቤቷ ደርሳለች። ቤቷ ደርሳ ያው ውሽንፍርና ንፋስ ነገር ስለነበረ እንደሚመስለን ቤተሰቦቿ ለመክሰሷ የሚሆን ዳቦ ግዢ ብለዋት ወደ ሱቅ ሄዳ ነው። ወደ ሱቅ ሄዳ ስትመለስ ይመስለኛል እኛ ደግሞ ዝናብ ዘነበብን ብለን በቃ እነማ ጋር እንጠለል፣ እነማ ቤት እንጠለል ብለን የነሱን ሰፈር ደርሰናል። የነሱ ቤት አካባቢ ለመጠለል እየተሯሯጥን እያለ ኃይለኛ ውሽንፍር፣ ኃይለኛ ዝናብ ነበር። ከዛ እየተሯሯጥን እያለ ብቻ ከየት መጣ ሳይባል ይሄ ነጎድጓድ መጣና ደብለቅ ሲያደርገው የሆነ ነገር ብልጭ ሲል ይታየናል። ከዛ ገመዱ ቁርጥ ብሎ መሬት ሲወድቅ ይታየን። ገመዱ ቁርጥ ብሎ መሬት ሲወድቅ ልጅቷ እላዩ ላይ ስትወጣ እኩል ሆነ። በጣም ዘግናኝ፣ በጣም የሚያስጠላ። ልጅቷን እዛቸው አይናችን እያየ ጭርጭር አድርጎ ገደላት እና ከዛን ወዲህ በጣም ነው የምፈራው እኔ። በጣም በቤት ውስጥ ራሱ ልጆቼን እባካችሁ ኤሌክትሪክ አደራችሁን፣ ሕፃን እያሉ ራሱ ለሰው አደራ ኤሌክትሪክ ምናምን እንዳይነካኩላለሁ። እኛ ሀገር እንደምታውቁት አብዛኛውን የኤሌክትሪክ ገመዶቻችን የረገቡ ናቸው፣ የላሉ ናቸው። እንኳንስ ልጆኛ አይደለም አሁን ራሱ ልክ ዝናብ ሲዘንብ እኔ ፈርቼ በቃ ሰማይ ነው ማየው። ማለት የትኛው ኤሌክትሪክ ተበጠሰ፣ የትኛው ገመድ ወደቀ ብዬ ነው የማስበው። እና በጣም እንደ ኤሌክትሪክ ዘግናኝ ነገር የለም። ብዙ ጊዜም ዜና ላይ ተነግሯል። አንድ እንደውም የኤሌክትሪክ ሰራተኛ ፖሊሰራ ወጥቶ ኤሌክትሪክ ተበላሽቶባቸው እጥበት ነገር ኖሮ እዛችው ሰው እያየው አንጨርጭሮ የገደለውን በብዙ ዜናዎች ላይ ተነግሮ ሰምተናል። እና
እኔ አሁን በቀልድ መልክ አልኩት እንጂ ያው በቀልድ የተናገርኩት በጨዋታ መልክ እንደ ጭውውት ያደረግኩት ምንድን ነው አንተ ጣፋ ቦልቦላ አጥፋ ነፍሴ ጠፋ ያልኩበት ምክንያት ለማዝናናት ብቻ ሳይሆን ለምን አለች ነፍሴ ጠፋ ማለቴ ነፍስ ያጠፋል። እውነቴን ነው የምላችሁ። ኤሌክትሪክ ነፍስ ያጠፋል ስናቀውም ሳናቀውም እና እኔ በጣም ሁልጊዜ ያስፈራኛል። በተለይ አሁን ኢትዮጵያ ውስጥ ክረምት ነው። ብዙ የኤሌክትሪክ አደጋዎች ይደርሳሉ። ጎርፍ ሲኖር፣ አንዳንድ ነገር ዝናብ በኃይል ሲዘንብ፣ ንፋስ ሲነፍስ፣ ውሽንፍር በረዶ ሲኖር በቃ የኤሌክትሪክ ገመዶች በጣም ይነቃነቃሉ፣ ይንቀሳቀሳሉ እና የሆነ ቦታ እንኳን ሄጄ መንገድ ላይ ስመለስ እውነቴን ነው የምላችሁ እኔ ዝናቡ የደበደበኝ ያክል አይሰማኝም። እማየው ምንድን ነው የሆነ ቦታ ተበጥስ በተለይ ማታ ማታ አይሁን ማታ ከሆነ በቃ ወይ ባትሪ ካልያዝኩ ወይ የስልኬን መብራት ካላበራው በስተቀር በጣም ነው የምፈራው። ገመድ ሁሉ የሆነ ሲባጎ ወድቆ ካየው ራሱ ኤሌክትሪክ ተቆርጦ ወድቆ ይሆናል። ምክንያቱም በልጅነት አይምሮዬ ያ የሚያስጠላ ዘግናኝ አደጋ ሲፈጠር ስላየሁኝ በጣም ነው የሚያስጠላኝና ለእህታችንም ነፍሷን ይማር በአጸደ ገነት ያኑራት። በጣም ረጅም ዓመት ነው። ቢያንስ እኔ የ5ኛ ክፍል ወይ የ6ኛ ክፍል ተማሪ ነበርኩኝ እና በጣም ነው ማዝነው። ሁሌ ከፊቴ አትጠፋም። ምክንያቱም ሮጣ ነበር ወደ ቤቷ የምትሄደው፣ ተሯሩጣ ነበረ። ቶሎ ቤተሰቦቿን አክባሪ ናት፣ የቤተሰቦቿን ትዕዛዝ ፈጻሚ ናት እና እኛ ሜዳ ለሜዳ ስንሯሯጥ እዛ ስንራገጥ 9 ተኩል የተለቀቅን እሷ በጊዜ ወደ ቤቷ ስትገባ እኛ 11 ሰዓት ሁላ ነበረ ቤት የምንደርሰው እና በጣም ነው ማዝነው የነበረው። ሁልጊዜ ለልጆቼም ለማውቀው ሰው ሁላ ይህንን ነገር እንደ መጥፎ ነገር ስለማውራው እውነተኛ ታሪክም ስለሆነ ያው የተሰጠኝንም የ4ኛ ቀን ቻሌንጅ እውነተኛ ታሪክ ላይ በተመሰረተ በተባለው ከሆነውና ካየሁት ከተደረገ ነገር አንጻር ነውና የእናንተን ትኩረት ለመሳብ ያክል ነው ይችን የመጀመሪያዋን ከዚህ ቀደም ያለውን ቪዲዮ በጨዋታ መልክ የለቀኩላችሁና ነፍስ ያጠፋል፣ ኤሌክትሪክ ነፍስ ያጠፋልና እባካችሁኝ ታሪኬን ከወደዳችሁልኝ ላይክ፣ ሼር፣ ሰብስክራይብ አድርጉልኝና አመሰግናለሁ በጽሞና ስለተከታተላችሁኝ። ቪዲዮዬንም ለሌላ ሰው ሼር አድርጉት፣ ሰው ይማርበታል ብዬ አስባለሁና ብዙ አይነት ታሪኮች አሉ። ዘግናኝ ጎርፍ የሚወስዳቸው ሰዎች አሉ። እኔ አንድ ጊዜ ጎርፍ ጠራርጎ ያመጣቸውን እንደዚቹ በልጅ አይምሮዬ ቄራ አካባቢ በጣም የሚዘገንን በተኙበት ባልታሰበ ሁኔታ ሌሊት የዘነበ ኃይለኛ ዝናብ በተኙበት አዋቂ አላለ፣ ልጅ አላለ፣ ወንድ አላለ፣ ሴት አላለ፣ ጎረምሳ አላለ ጥርግርግ አድርጎ አምጥታቸው አስከሬናቸው ከውሃ ውስጥ ሲለቀም እኔ በህይወት ዘመኔ አውቃለሁ፣ በአይኔ በብረቱ አይቻለሁ እና በጣም አደጋዎች ዘግናኝ ናቸው። የስንቱ ቤት ታሪክ የስንቱ ቤት እውነተኛ ታሪክ በየቤቱ አለና በስነ ስርዓት ታሪኬን ስላዳመጣችሁልኝ በጣም ደስ ይለኛል። ክበሩልኝ። እንደዚቹ በተመሳሳይ ሂስቶሪ ደግሞ መጥቼ ለእናንተ አካፍላችኋለሁ። ውድ የቻናሌ ቤተሰቦች ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። አመሰግናለሁ።